የወደብ ፍላጎታችን በቀላሉ የሚሆን አይደለም። አይሳካም ማለት ሳይሆን በቀላሉ አይሆንም፣ ዋጋ ያስከፍላል። ግን አገራዊ አንድነት ቢኖረን የበለጠ ጥሩ ነበር። ህዝባዊ አንድነት ቢኖረን ግጭቶቻችንን በሰላም ብንፈታ፣ የቤት ስራችንን የውስጥ ጉዳያችንን ማረም መፍታት ብንችል፣ ብሔራዊ አንድነታችንን ያለ ልዩነት ይዘን የምንገኝበት ሁኔታ ቢኖር በዚህ የተጠናከረ አቅም የውጭ ጉዳዮቻችንን ተገዳድረን የባህር በር የማግኘት ፍላጎታችንን ለማሳካት ትልቅ እድል ይፈጥርልን ነበር። አሁን እሱን የሚያወሳስበው የሀገር ውስጥ ጉዳዩ ነው። ቅድም ደጋግሜ እንዳነሳሁት የባህር በር የማንሳታችን ጉዳይ ብዙ ነገሮችን ይጋብዛል። አሁን ኤርትራ፣ ሶማሊያ፣ ጅቡቲ፣ ግብፅ፣ ሱዳን፣ ሳውዲ አረቢያን ጨምሮ የቀይ ባህር ደህንነት ምክር ቤት የሚባል ወይም የቀይ ባህር ሴኪሪቲ ፎረም የሚባል አላቸው። እነዚህ ሀገራት ይህንን የተፈራረሙበት ምክንያት ዝም ብሎ አይደለም። አንዱ መሰረታዊ ነገር ኢትዮጵያን ከቀይ ባህር ቀጠና እንዳትቀርብ የማድረግ ነው። ብሎክ የማድረግ ኢንሰርክል የማድረግ ቅድም እንዳልኳችሁ አሁን ጅቡቲ ማነው ግብፅ እኛ ነገሮችን እንደ ብድ ውሻ እዛም እዚህም በማድረጋችን በማበለሻሸታችን ምክንያት ሶማሊያ ጋር ገብታ እግሯን ተክላለች። ጅቡቲና ኤርትራ ጋር እየተባበረች ነው። የቀይ ባህር የትብብር ስምምነታቸው አንዱ በቀይ ባህር ቀጠና ጅቡቲ ሶማሊያ እንደተጠበቀችው ነው። ኤርትራና ጅቡቲን እና ግብፅን ያገናኛቸው ሁለት መንገድ አለ። አንደኛው የቀይ ባህርን ቀጠና መጠበቅ ነው። በሌላ አባባል ቀጠናውን ደህንነቱን እናረጋግጣል ማለት ደህንነቱን የሚያውከው ኃይል አለ ማለት ነው። ኢትዮጵያን ደህንነቱን እንደምታወቅ ኃይል አድርገው ነው የሚወስዷት። ስለዚህ ለምን ኢትዮጵያ ወደዛ የወደብ ይገባኛል የባህር አክሰስ ማግኘት አለብኝ ብላ እስከጠየቀች ድረስ ለነሱ ጥቅም አይመችም እሱ። ሁለተኛው እንደገና ኤርትራ በወደብ ልማት በኩል ከኤርትራና ማነው ግብፅ ከኤርትራና ከጅቡቲ ጋር ተፈራርማለች። በቅርቡ ከኤርትራ ጋር የአሰብ ወደብን መልሶ ለማልማት በሚያስችል መልኩ ሁለቱ ሀገሮች ስምምነት ተፈራርመዋል። በሌላ አባባል ግልጽ ነው። የአሰብ ወደብ የግብፅ ብቻ የኤርትራ ብቻ አይደለም ማለት ነው። እኛ ፍላጎታችን እሱ ላይ ከሆነ ግብፅ ምንድነው እያለች ያለችሁት እና ኦኬ እሱን ፈልጋችሁ ስትመጡ ኤርትራን ብቻ ሳይሆን እኔንም ታገኛላችሁ ነው። ለምን አሁን በተፈራረሙት መሰረት የአሰብ ወደብን ለማልማት እና በጋራ ለመጠቀም ለቀይ ባህር ቀጠና ደህንነትን ማስጠበቂያ እንዲውል ለማድረግ ግብፅ ፕሮጀክት ይዛ ገብታለች። ስለዚህ ስንሄድ ግብፅን ነው የምናገኘው። ውጊያው ከግብፅም ጋር ይሆናል ማለት ነው፣ መዋጋት እንኳን የሚኖርብን ከሆነ። ሌላኛው እንደገና ጅቡቲ ከፍተኛ የሆነ የወደብ አገልግሎት የምትሰጠን ሀገር ነች። የኢትዮጵያ 90%